ልጅ ተረጋግቶ መቀመጥ አይችልም። ትኩረት ማድረግ አይችልም። የሆነ ነገር ብልከው ረስቶት ነው የሚመጣው። ብዙ ወላጆች እንዲህ አይነት ሐሳብ በውስጣችሁ እንደሚመላለስ አልጠራጠርም። ነገር ግን ብቻችሁን አይደላችሁ። በዓለማችን ላይ በሚሊዮኖች የሚቆጠሩ ልጆች በእንዲህ አይነት ችግር የየዕለት ህይወታቸው ላይ ብዙ ሲስተጓጎሉና እክል ሲገጥማቸው ይስተዋላል። ጥናቶች እንደሚያሳዩት ከ1000 ህፃናትና ወጣቶች መካከል 72 የሚሆኑት ADHD አለባቸው ተብሎ ይገመታል። ከሴቶች ይልቅ ደግሞ በወንዶች ላይ በከፍተኛ ሁኔታ እንደሚታይ በብዙ ማስረጃዎች ተረጋግጧል። በዓለም አቀፍ ደረጃ የሚገኙ የጤናና የስነ አእምሮ ተቋማት ስለ ADHD የሚስማሙባቸው ዋና ዋና ምልክቶች በ3 ዘርፍ ሊመደቡ ይችላሉ። የመጀመሪያው ትኩረት ማጣት ወይም ደግሞ ኢንአቴንሽን፣ ሁለተኛው ከፍተኛ እንቅስቃሴ ወይም ደግሞ ሃይፐርአክቲቭ ብለን የምንጠራው፣ ሶስተኛ ላይ ደግሞ የተቀመጠው አስተውሎት ማጣት ወይም ደግሞ ኢምፐልሲቪቲ በመባል ይታወቃል። የመጀመሪያውን ትኩረት ማጣት ወይ ደግሞ ኢንአቴንሽን የሚባለውን ነገር በዝርዝር እንመልከት። ይህ ምልክት አንድ ልጅ ትኩረቱን በአንድ ነገር ላይ ማቆየት ሳይችል ሲቀር ወይም ደግሞ ትኩረቱን ከአንድ ነገር ላይ ወደ ሌላ ነገር ላይ በቀላሉ መቀየር የማይችል ከሆነ ችግር ወይ ደግሞ እክልን ያመለክታል። ለምሳሌ በተደጋጋሚ እነዚህን ቃላት ወላጆች ሲጠቀሙ እንሰማለን። ኧረ እሱ የሚባለውን ነገር አይሰማም፣ ልበቢስ ነው። በስህተት ወላጆች እነዚህን ቃላት ሲጠቀሙ ልንሰማ እንችላለን። ነገር ግን ልጆቻቸው የእውነት ትኩረት ማድረግ የማይችሉ ሆነው ሳይሆን ካለባቸው እክል የተነሳ ለነገሮች ትኩረት የመስጠት አቅማቸው አነስተኛ ስለሆነ ነው። ይህ ችግር በደንብ ግልጽ እንዲሆንልንና በደንብ እንድንረዳው በተለያዩ አይነት ምሳሌዎች ከዚህ ቀጥሎ እናያለን። በቤቱ ስራ ሲሰሩና ሱቅ ስትልኳቸው የሚያጋጥማቸውን እክሎች እንመልከት። ለምሳሌ አንድን ልጅ ሸምሱ ሱቅ ብትልኩት ጨው፣ ስኳርና በርበሬ ይዘህልኝና ብትሉት በመንገድ ላይ ካገኛቸው ጓደኞች ጋር እየተጫወተ የተላከውን ነገር ፈጽሞ ረስቶ ሊቀር ይችላል። አንዳንድ ጊዜ ደግሞ በቤት ውስጥ የሆነ ስራ ሲሰጧቸው ስራውን እየሰሩ አንድ የሚወዱትን መጫወቻ ሲያገኙ ስራቸውን ትተው ከመጫወቻው ጋር እየተጫወቱ ስራውን ሊረሱት ይችላሉ። ሁለተኛው ደግሞ በትምህርት ቤት ቆይታቸው የሚያጋጥማቸው እክል ነው። የመጀመሪያው እክላቸው ደብተራቸውን ይረሳሉ። የጽሑፍ መሳሪያቸውን፣ እስክሪፕቷቸውን፣ እርሳሳቸውን ሊረሱ ይችላሉ። እንዲሁም የደንብ ልብሳቸውን ወይም ደግሞ ዩኒፎርማቸውን ረስተውት፣ ጥለውት፣ ጠፍቶባቸው ቤታቸው ሊመለሱ ይችላሉ። ይህንን የት ነው ያረከው፣ ማጋኔ ጣልከው ብትሏቸው የሚያስታውሱት ነገር አይኖራቸውም። አንዳንድ ጊዜ ደግሞ አስተማሪዎቻቸው እያስተማሩ እነርሱ በመስኮት ሐሳባቸው ጭልጥ ብሎ ሊጠፋ ይችላል። አንዳንድ ጊዜ ደግሞ ደብተራቸው ጠርዝ ላይ በቀጭኑ የሆነ ነገር እየሳሉ የሙንጫጨሩ ሐሳባቸው ሊወሰድ ይችላል። ምን እንደተማሩ አስተማሪው መጥቶ ምንድነው ያልኩት ቢላቸው የሚያስታውሱት ነገር አይኖራቸው። ሶስተኛው በማህበረሰብ ግንኙነት ውስጥ የሚያጋጥማቸው እክል ነው። ለምሳሌ ወላጆቻቸው የሆነ ነገር ሲያወሯቸው ትኩረት ስለማይኖራቸው ወይም ደግሞ አይን ለአይን እያዩ ነገሩን ማዳመጥ ስለማይችሉ ምን እንደተባለ በፍጹም መረዳት አይችሉም። ምክንያቱም በየመሃሉ ሐሳባቸው በተለያዩ ነገሮች ይወሰድባቸዋል። ከጓደኞቻቸው ጋር ለመጫወት በወጡበት ያን ጨዋታ ህግ ሲነገራቸው የዛን ጨዋታ ህግ ምንነት በቅጡ መረዳት አይችሉም። ምክንያቱም ትኩረታቸው በትንሽ ነገር ስለሚወሰድባቸው።